ሰላም ውድ የጀግና ጥበብ ቻናል ቤተሰቦች፣ ዛሬ ስለ አንድ ቁልፍ ስለሆነ የህይወት መርህ እንማራለን፣ እንወያያለን። ይህ ቁልፍ የሆነው የህይወት መርህ ተስፋ አትቁረጥ የሚል ነው። ብዙዎቻችን በአሁን ጊዜ ተስፋ ቆርጠን ተቀምጠናል። ምናልባት ተስፋ መቁረጥ ከየትም ያመጣነው የተማርነው አይደለም። ተስፋ መቁረጥ ከራሳችን ታግለን ስንሸነፍ የምናገኘው መልካም ያልሆነ ስጦታ ነው። ሰው ከራሱ ታግሎ ማሸነፍ ሲያቅተው ተስፋ ይቆርጣል። ሰዎች በአንድም ሆነ በተለያየ ምክንያት ተስፋን ይቆርጣሉ። ነገር ግን አንተ ባለህበት በተሰማራህበት ቦታ ስፍራ ፈጽመህ ተስፋ አትቁረጥ። መጀመሪያ በራስህ ተስፋ አትቁረጥ፣ በቤተሰቦችህ ተስፋ አትቁረጥ፣ በዙሪያህ ባለ ሰው ተስፋ አትቁረጥ፣ በማህበረሰብህ እንዲሁ በአገርህ ፈጽመህ ተስፋ አትቁረጥ። በሀገር ውጭ ደግሞ የምትኖሩ ተስፋ ፈጽሞ አትቁረጡ። ናፍቆት የእናንተ ትልቁ ጠላት ነው። ነገር ግን ናፍቆት፣ ከሰዎች መለያየት፣ መነጠል፣ እርሱ ተደምሮ ተስፋ ያስቆርጥ ይሆናል። ነገር ግን ፈጽመህ ተስፋ አትቁረጥ። ነገ ሀገርን እንደምታይ፣ ነገ ታላቅ ሆነህ፣ ነገ ያሰብከውን አሳክተህ ለአንተም ለቤተሰቦችህም ለአንቺም ለቤተሰቦችሽም ደርሰሽ ራስሽን ታገኘዋለሽና ፈጽመሽ ተስፋ አትቁረጭ። ፈጽመህ ተስፋ አትቁረጥ። የተለያዩ ሰዎች በእኛ ህይወት ዙሪያ ልክ ጥሩ ነገር ማየት ኃጢአት እንደሆነ የሚታያቸው፣ መልካም ማሰብ ክፋት እንደሆነ የሚያዩ መጥፎ ሰዎች በዙሪያችን አይጠፉም። ነገር ግን ወዳጄ፣ አንተ መልካም ከሚያስቡ፣ መልካም ከሚውሉ፣ መልካም ከሚሰሩ ጋር መዋል መልካም ነው። ስለዚህ ወዳጄ፣ ተስፋ መቁረጥ ከጀግና ጥበብ ቻናል ቤተሰቦች አባልነት እንደሚያስወግድህ አምነህ ፈጽመህ ተስፋ እንዳትቆርጥ። እኔ አሁን በማቋቁመው ኮሚኒቲ ላይ ተስፋ የሚቆርጥ ሰው ፈጽሞ ማየት አልፈልግምና ካሁኑ ወዳጄ ሰብስክራይብ የምታደርግ ከሆነ ፈጽመህ ተስፋ የማትቆርጥ ሰው መሆንን ራስህን ጠይቅ። በመጀመሪያ በየትኛውም እንቅስቃሴህ የህይወት ዑደትህ ውስጥ ተስፋ ከሚያስቆርጡ ሰዎች እንዲሁም ተስፋ ከሚቆርጡ ሰዎች ፈጽመህ ራቅ። ተስፋ የማይቆርጡና ጠንካራ የሆኑ ኮሚቴዎችን እያቋቋምን ነውና በጋራ አሁን 40 ሰዎች ደርሰናል። ከኛ ጋር በመቀላቀል ተስፋ የማይቆርጥ በእውነት ላይ የተገነባ በራስ መተማመን ያለው እንዲሁም ደግሞ ይችን ዓለም አሸንፎ ታላቅ ደረጃ ላይ ራሱን ከሚያበቁ ሰዎች አንዱ መሆን ትችላለህ። ስለዚህ በፍጹም ከተለያዩ ታሪኮች ሰምተህ ሊሆን ይችላል፣ ተስፋ የማይቆርጡ ሰዎች ሁሌም አሸናፊ፣ ሁሌም አንደኛ፣ ሁሌም ቀዳሚዎች ናቸው። ፈጽመው ግን ተስፋ የቆረጡ ሰዎች ኋላ የቀሩ እንዲሁም ተስፋ ቆርጠው በራሳቸውም እንዲሁም ደግሞ በወደፊታቸውም ላይ ጥላሸትን የቀቡ ብዙ ሰዎችን አይተህ ሰምተህ ሊሆን ይችላል። ስለዚህ ፈጽመህ ተስፋን ካንተ እንዳትቆርጣት እጠይቅሃለሁ፣ እንዲሁ እነግርሃለሁ። እስኪ እናንተ በተለያየ አጋጣሚ ተስፋ ስላስቆረጣችሁ ሁኔታ ኮመንት ላይ ጻፉልኝ፣ እንነጋገር። ተስፋ ብዙ ሰዎች ቆርጠው በአሁኑ ሰዓት ተቀምጠዋል። እውነትም ነው፣ ጊዜው ተስፋ የሚያስቆርጥ የሚያጨካክን ሆኗል። ስለዚህ ወዳጄ ተስፋ ከማይቆርጡት ወገን ተጠግተህ ተስፋ ለመቁረጥን እንደ ታላቅ የህይወት ግብ አይተን ተስፋ ሳንቆርጥ ወዳሰብነው
ወደ አንድ ለምነው ዓላማ የምንጓዝ የምንንቀሳቀስ ጠንካራ እንዲሁም ደግሞ በወጥነት የምንቀጥል ታላላቅ ህዝቦችን የምናፈራ እንዲሁም ደግሞ ለቀጣይ ትውልድ መልካም ነገርን የምናስረክብ እንድንሆን ፈጽመህ ተስፋ አትቁረጥ። አሁን ስለምትሰራው ስራ ሊሆን ይችላል፣ ስለምትማረው ትምህርት፣ ስለምትጓዘው ጉዞ፣ ስለምታደርጋቸው ምንም ይሁን ምንም መልካም ነገሮች ፈጽመ ተስፋ አትቁረጥ። አብሶ ደግሞ ከሁሉም በላይ ታላቅና ኃያል በሆነው በፈጣሪህ ፈጽመ ተስፋ እንዳትቆርጥ። እሱ ከወደቅክበት ያነሳሃል፣ ካነስክበት ታላቅ ያደርጋል፣ ከታች ወደ ላይ ይሰቅልሃል። በፈጣሪህ ፈጽመህ የምትተማመን ፈጽመህ የምታምን ታላቅ ሰው ልትሆን ይገባል። ተስፋ መቁረጥን ፈጽመህ ልትጨክንበት የምትችለው አንድና አንድ በፈጣሪህና በፈጣሪህ ነው። ፈጣሪህን ተስፋ አድርግ። መቼም ቢሆን እሱ አይጥልም። መቼም አሸናፊ ያደርጋል፣ ከአሸናፊዎቹም ተርታ ያስቀምጥሃል። ለታሪክ እንዲሁም ደግሞ ለታላቅ ነገር ነውና አንተን የሰራህ ፈጽመህ ተስፋ አትቁረጥ። መጽሐፉም እንዲህ ነው የሚለው፣ በመንገድህ ስለ አንተ መላእክትን ያዝልሃል፣ እግርህም በድንጋይ እንዳይሰናከል በእጃቸው ያነሱሃል ይላልና ፈጽመህ አንተ መንገድን ብቻ ተጓዝ። በመንገድ ለሚያጋጥም እንቅፋት መላእክትን ላንተ አምላክ ይልክልሃል። ስለዚህ የምታደርጋቸው ድርጊት ስለዚህ ወዳጄ መንገድን መጓዝን መስራት መማርህን ቀጥል። ስለዚህ አንተ አሸናፊ ትሆን ዘንድ የምትፈልግ ከሆነ ፈጽመህ ተስፋ መቁረጥ መኖር የለበትም ካንተ። በተለይ በአምላክህ ፈጽመህ ተስፋ አትቁረጥ። ከእርሱ በታች በአንተ በራስህ ፈጽመህ ተስፋ አትቁረጥ። አንተ በምድር ላይ እድለኛ የሆንክ ፍጥረት ነህ። በእናትህ ማህፀን ውስጥ ሳለህ ብዙ ዘሮች ነበሩ። ከነዛም ዘሮች ግን ጽንስ ሆነህ የወጣው አንተ ነህና አንተን ለታሪክ ከሚሊዮኖች አንድ አድርጎ ፈጥሮሃል። ስለዚህም በእናትህ ማህፀን ውስጥ ከነበሩ ሚሊዮን በላይ ከሚቆጠሩ ዘሮች አንተ አንዱ ጽንስ ሆነህ ለዛሬ ሰውነት በቅተሃልና ፈጽመህ አንተ ደግሞ ተስፋ ሳትቆርጥ ይህ እድለኝነትን ተጠቅመህ በመሬት ላይ የመኖር በረከትን ተጠቅመህ የምታሸንፍ ተስፋ መቁረጥ ላይ ተስፋ የምትቆርጥበት ታላቅ ሰው መሆን አለብህ። ፈጽመህ ተስፋን እንዳትቆርጥ። ተስፋ የሚቆርጥ ተስፋን የማስቆረጥ ስራ የዲያብሎስ ስራ ነውና ለእርሱ ባሪያ ለእርሱ ተገዥ ትሆናለህ ተስፋ በቆረጥክ ቅጽበት። ስለዚህም በመንገድህ ተስፋ ፈጽሞ የሚቆርጥ ሰው ልትሆን አይገባም። ለራስህም ለሌሎችም የምትተርፍ ታላቅ ኃያል ባለተሰጥኦ ሰው ነህ አንተ። ሰዎች በዙሪያ ተስፋ እንድትቆርጥ ሊነግሩ ይችላሉ። ፈጽመህ ግን ተስፋ እንድትቆርጥ የሚነግርህን ሰው ጆሮ አትስጠው። ጆሮ ዳባ ልበስ ብለህ ልትርቅ ይገባል ከተስፋ አስቆራጭ ሰው። በሁለተኛ ደረጃ ተስፋ ከቆረጠ ሰው ራቅ። አንተም የእርሱ ስሜት ይጋባብሃልና ኔጌቲቭ ስሜቶች ደግሞ በሰዎች ላይ የመጋባት ከፖዚቲቭ ስሜቶች 7 እጥፍ ኃይል አላቸውና ከእርሱ ተስፋ ከቆረጠ ሰው ራቅ። ምናልባት ተስፋ የቆረጠን ሰው ተስፋ እንዲኖረው ተስፋ ልትሰጠው ይገባል። ነገር ግን አልሰማ ካለህ ምከረው፣ መንቢ ካለ መከራ ይምከረው ነውና ተረቱ። ለመከራ አሳልፈህ ስጠው። እርሱ መከራ ሲመክረው ራሱ ይመለሳልና፣ ነገር ግን አንተ በራስ ላይ መስራትህን ቀጥል። እናም አሸናፊ ትሆናለህ። ለሚቀጥሉት ትውልዶች አንተ ለምትሰራቸው ቤተሰቦች ለምትመሰርተው የወደፊት ህይወትህ አንተ ዛሬ ላይ አሻራህን ማኖር
ይገባሃል። ተስፋ ባለመቁረጥ በመንቀሳቀስ በመማር በማወቅ በመስራት ከዛሬህ ነገህን ማሳመር እንድትችል ፈጽመህ ተስፋ አትቁረጥ። ሰሞኑን በተለያዩ አጋጣሚዎች ልጠፋ ችያለሁ፣ አልተገኘሁም፣ ቪዲዮም አልለቀኩም። ለዚህ ደግሞ ፈጽሞ ይቅርታ እንድትሉኝ ጠይቃለሁ። ቻናላችን ለተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተከታታይ ቪዲዮዎችን የምንለቅ ነው የሚሆነው። የደወል ምልክቷን በመጫን አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ ሰብስክራይብ አድርጉ። እናንተ በተለያየ አጋጣሚ ተስፋ ስለቆረጣችሁበት አጋጣሚ ታች ኮሜንት ላይ ብትጽፉልኝ ብመለከተው ደስ ይለኛል። ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሰላም ሁኑልኝ።